ሰላም ሰላም ቢኒያም ነኝ ከኢትዮፕ ሀላላ እንዴት ቆያችሁ ዛሬ እንደተለመደው ማይክሮሶፍት ኤክሴል ቀጣዩን ክፍል ይዤላችሁ መጥቻለሁ ዛሬ የምናየው ሆም ታብ ውስጥ ፎንት ግሩፕ እናያለን ማለት ነው እዚህ ጋር ፎንት ምለው ግሩፕ ይታያችኋል አይደል እዚህ ውስጥ ያሉትን ነገሮች እናያለን አንድ ባንድ ማለት ነው መጀመሪያ ላይ እዚህ የምታዩት ምንድነው ፎንት ፌስ ይባላል ፎንት ፌስ ተብሎ ነው የምጠራው ማለት ነው ፎንት ፌስ ማለት እዚህ ጋር እስቲ ላሳያችሁ ለምሳሌ ኔም የምለውን መረጥኩኝ ምን አይነት ስታይል ልምጣልኝ ነው እዚህ ጋር በቃ መምረጥ ነው ለምሳሌ ይሄን መረጥኩኝ እሺ ይሄኛው ተመሳሳይ ሆነብኝ ሌላ ለምሳሌ ይሄን ብመርጥ እስቲ ሴሌክት አረኩኝ ምን አይነት ይሁን ምን አይነት እሺ ኤሪያል ብላክ ይሄው እንደዚህ አይነት ነገር አመጣ ምን አይነት ይሁን እዚህ ጋር ይሄን መረጥኩ ይሄም ብዙም ለውጥ የለውም በቃ እንደዚህ መቀያየር ማለት ነው ምንም እንትን የለውም ማለት ነው በቃ ምን ፈልገው ነገር እዚህ ጋር እንቀያየራለን በቃ እንደዚህ ምን ፈልገው ራይቲንግ አይነት ፎንት ፌስ ነው የምትባለው እንደዚህ እንቀይራለን ማለት ነው ለምሳሌ ታይምስ ኒው ሮማን ነው ብዙ ጊዜ ያው የምንጠቀመው ያው ወደዚህ መቀየር ማለት ነው ይሄንም አምጥተን እዚህ ጋር ታይምስ ኒው ሮማን ማድረግ ነው ታይምስ ኒው ሮማን ሰርች ማድረግም ትችላላችሁ የምታቁት ካለ በኖርማሊ ስሙን የምታቁት ካለ ሰርች አድርጋችሁ ማምጣት ይቻላል እዚህ ላይ ጽፋችሁ ምናምን ማለት ነው or ደግሞ ታች ስክሮል ያደርጋችሁ ማግኘት ትችላላችሁ ማለት ነው ይሄኛው ነው ሌላ ደግሞ እዚህ ጋር ፎንት ሳይዝ አለ ማለት ነው ፎንት ሳይዝ ማለት ያው እንደምታዩት ነው ለምሳሌ እዚህ ጋር 14 16 18 ምናምን በቃ ማተለቅ ይሄ ፎንት ሳይዝ ይባላል እዚች ጋር ደግሞ ካፒታል ኤ ወደ ላይ ያለች ቀስትና ካፒታል ኤ ወደ ታች ያለች ቀስት አለች ይሄኛው ፎንት ሳይዝ መቀነስ መጨመር ነው ማኑዋሊ ማለት ነው ይሄው ለምሳሌ እቺ ተንካልኩ ይጨምርልኛል ማለት ነው እቺኛውን ደግሞ ክሊክ አድርገው ይቀንሳል ወደ 11 አመጣ ማለት ነው ይሄው እነዚህ ተመሳሳይ ነገሮች ናቸው ሌላ ደግሞ ምንድነው እዚህ ጋር ያለው ነገር ቦልድ እቺ ቢ ማለት ካፒታል ቢ ስነካ ቦልድ ያደርጋል አሁን ያው ሴክስ ምለው ቦልድ አደረገ ማለት ነው ይሄው እንግዲህ ኢታሊክ ምለው ትንሽ ወልገድ እንድል ከፈለግን ኢታሊክ እናደርጋለን እዚህ ጋር ሸብረክ ይላል ትንሽ እንደዚህ ስታይል እንቀይራለን አንደርላይን ከፈለግን ደግሞ ይሄው ማስመር ይቻላል እዚህ ጋር መምረጥ ይቻላል ደብል ሆነም ደብል ያደርጋል አንድ ብቻ ሆነ አንድ አንደርላይን ያደርጋል በቃ ይሄ ነው ካልፈለግን ደግሞ ራሱን እንደገና ክሊክ አድርገን ያጠፋል ማለት ነው እሺ ሌላ እዚህ ጋር ምንድነው ይሄኛው ነው ይሄ ምንድነው የሚባለው ሃይላይት ኦር ባክግራውንድ ከለር ተብሎ ነው የምንጠራው የጽሁፎቹ ባክግራውንድ ለምሳሌ እዚህ ጋር እቺኛውን ወደታች ሴሌክት አደረኩኝና ክሊክ ባደርግ ጽሁፉን ሳይሆን የጽሁፉን ባክግራውንድ ነው ብቻ ያደረገው ማለት ነው ብቻ ያደረገው የጽሁፉን ባክግራውንድ ነው ኖት ቴክስቱን አይደለም ሶ ይሄ ነው ማለት ነው ይሄ ሃይላይት ተብሎ ነው የምንጠራው ስለዚህ ሴሌክት እናደርጋለን ካልፈለግን እሺ እንደዚህ አድርገን ካልፈለግን እዚህ ጋር ማጥፋት ይቻላል ማለት ነው ወደ ነጩን መልሳለን ሌላ ምንም የለም ይሄ ደግሞ ኮን ላይ ያለው ቴክስት ከለር ነው የሚባለው ግርታ ቴክስት ከለር እዚህ ጋር ክሊክ አድርገን እንቀይራለን ወደ ቀይ ወደ ጥቁር ወደ ቢጫ ምናምን በቃ ይሄ ቴክስት ከለር ነው ማለት ነው ቴክስት ከለር እንቀይርበት ነው ካልፈለግን ወደ ተለምዶ ወደዚህ እናመጣለን አውቶማቲካሊ ብላክ ያደርጋል ማለት ነው እዚህ ጋር ያሉት ነገሮች እነዚህ ናቸው እዚህ ውስጥ ማየት አለባችሁ አንድ ወሳኝ ነገር ልንገራችሁ ይሄን ጻፍኩኝ ፕሪንት ማድረግ ፈለግኩ ከዛ ምን አደርጋለሁ ፋይል ከዛ ፕሪንት ከዛ እዚህ ስመጣ እዩ ኔም አይዲ ሴክስ ኤጅ አለ ግን ምንድነው የሌለው ይሄ ቴብሉ የለንም ማለት ነው ይሄ ሰንጠረዡ የለም ሶ ለምን ሰንጠረዥ የለም ብለን መጠየቅ አለብን እዚህ ጋር እንደምታዩት ሰንጠረዥ አለው ያንዳንዱ ይሄው እንደምታዩት ነው ሰንጠረዥ አለው ግን እዛ ፕሪንት ስናደርግ የለም ማለት ነው ለዚህ ምንድነው የምናደርገው እዚች ጋር የዘለልናት አለች ቦርደር እዚያው ለምሳሌ ሴሌክት እናደርጋለን እዚህ እንመጣና ኦል ቦርደርስ ብለን እንሰጣለን አሁን ፕሪንት እናደርግ ፋይል ከዛ ፕሪንት አያችሁ ሙሉ ቴብል ሰጠ ማለት ነው ስለዚህ
የዚህኛዋ ጥቅሙ እዚች ነች። ይሄ ቦርደር ጥቅሙ ይሄ ነው ማለት ነው። ኖ ቦርደር ብለን ማንሳት እንችላለን። ሙሉ ሰሌክት እናደርጋለን። ሰሌክት ዜን እዚህ ጋር መተን ኖ ቦርደር እናደርጋለን። ቦርደር እንመሳለን ግን ፕሪንት ለማድረግ ቦርደርን ስንፈልግ እንደዛ እንሰራለን ማለት ነው። ፎንት ውስጥ ያሉት ነገሮች እነዚህ ናቸው። እንደተመቻችሁ ተስፋ አደርጋለሁ። ፕሊዝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ጥያቄ ካላችሁ በኮሜንት አስቀምጡልኝ። በቀጣይ ክፍል እስከምንገናኝ ባይ ባይ።